ሰላም። እሺ ዛሬ የኤጀንት ሲስተም እንዴት እንደምንጠቀም እናያለን። እሺ ሎጊን እንላለን መጀመሪያ በዩዘርኔም እና ፓስወርዳችን። እዚህ ጋር ይህን ሜኑ ስንጫን ኤጀንት የሚላለ ይሄ ኤጀንት የኛ ስም ነው። ስለዚህ ዩዘራችን የኛ አካውንት ነው ማለት ነው። እዚህ ጋር ፔመንት የሚላለ ፔመንት ሪኩዌስት ዲፖዚት የሚስዷል የታዘዘ ካለ እዚህ ጋር ነው የምናየው ማለት ነው። እዚህ ጋር ደግሞ ሪፖርት እስከዛሬ ዲፖዚት ነው ሚስዷል የሰራነውን ማየት እንችላለን ማለት ነው። እዚህ ጋር ሂስትሪ ላይ ማየት እንችላለን። ፔመንት ሂስትሪ ከዛችን ቀስት ስንጫን በደንብ ማየት እንችላለን። ወይም ደግሞ ፊልተር እናደርግና ቀን መርጠን ማየት እንችላለን የመቼ እንዳደረግን ዲፖዚት ነው ይዟል። ከዛ ወደ ኤጀንት ሲስተም ስንመለስ እዚች ጋር የዋሌት ምልክት አለች ከላይ። የዋሌት ምልክትን ስንጫን ባላንሳችንን ያሳየናል። ከዚህ በፊት ክሬዲት ወይም ብድር ወስደን ከነበር ያሳየናል። አጠቃላይ እስከዛሬ የተበደርነውንም ያሳየናል። አሁን ያለውን 6500 ብር ባላንስ ይላል። ያ ማለት ቀመር ቤት ልከን ቀመር ቤት ወደ አካውንታችን ያስገባልን ብር ማለት ነው። 10,000 ብር ልከን ከነበረ 10,000 ብር ይላል ባላንሱ። ከዛ ለሰው ዲፖዚት ባደረግን ቁጥር ብሩ እያነሰ ይመጣል። ዊዝድሮዋል ስናደርግ ደግሞ ለተጫዋች ዊዝድሮዋል ብሩን በቴሌ ብር በካሽ ስንሰጠው ደግሞ ባላንሳችን እየጨመረ ይመጣል። ምክንያቱም ለእሱ በካሽ ስንከፍለው የእሱ ብር ከሱ ተቀንሶ ወደ እኛ ይመጣል። እዚያው 6500 ብር አለን። ዲፖዚት ነው ዊዝድሮዋልን በምሳሌ እናያለን። ዲፖዚት ነው ዊዝድሮዋልን ለማድረግ ከዋሌት አጠገብ ያለችውን ቀስት ምልክት ወደዚህ ወደ ግራና ወደ ቀኝ የምታሳየን ቀስት ምልክት የምንጫነው እዚህ ጋር ነው የምንገባው ማለት ነው። ስለዚህ እዚህ ጋር እንገባለን። አሁን በተጫዋች አካውንት እንሂድ። ስለዚህ ዲፖዚት ለማድረግ የሚያስፈልገን ምንድነው? ፕሌየር አይዲ የምትለው ናት። ስለዚህ ፕሌየር አይዲ የምትለው በቂ ናት ዲፖዚት ነው ዊዝድሮዋልን ለመስራት ማለት ነው። ስለዚህ ፕሌየር አይዲውን ለምሳሌ አንድ ተጫዋች የሚያደርጋል 1,000 ብር ዲፖዚት አድርግልኝ ብሎ 1,000 ብሩን በቴሌ ብር ይልክልናል። ከዛ ፕሌየር አይዲውን ይሰጠናል ማለት ነው። ወይም እኛ ባንክ አካውንት ልክለታለን ወደዛ ይልክልናል። ፕሌየር አይዲውን ይሰጠናል። ከዛ ምን እናደርጋለን? የፕሌየር አይዲውን ተቀብለን ከላለች ወደ ሁለቱም አቅጣጫ ያለችውን ቀስት እንጫናለን። ከዛ ዲፖዚት እንላለን፣ ፕሌየር እንላለን። ከዛ አይዲ እናስገባለን። ኮፒ አድርገን አይዲ እናስገባለን። ፋይል እንላለን። ከዛ የሰውየው ኢሜል ይመጣልናል ማለት ነው። እሱ መሆኑን እናረጋግጣለን። ከዛ 1,000 ብር ከሆነ የላከልን 1,000 ብር ብለን ትራንስፈር እንላለን ማለት ነው። ስለዚህ ምን ያደርጋል? እዚህ ጋር ሰክሰስፉል ይላል። ያ ማለት ነው ባላንሳችንን ብናይ 6500 ነበር፣ አሁን 5500 ሆኗል ባላንሳችን ማለት ነው። የተጫዋቹን ባላንስ ብናይ ደግሞ 0 ነበረ፣ ስለዚህ አሁን 1,000 ብር ገብቷል ባላንሱ ማለት ነው። ስለዚህ እንደዚህ ማድረግ እንችላለን ማለት ነው። ዊዝድሮዋልን ደግሞ አሁን እናያለን። አሁን ደግሞ ዊዝድሮዋልን እንሞክራለን ማለት ነው። ስለዚህ ዊዝድሮዋልን እንደምናደርገው ዊዝድሮዋል እንላለን። ስለዚህ መጣ ኤጀንት ፖስ እንላለን። ሁለቱም አንድ አይነት ነው። አንዱን እንጫናለን። ከዚህ ጋር ዊዝድሮዋል ላይ የምንፈልገውን ብር እንላለን። ለምሳሌ 400 ብር እንላለን። ከዛ ዊዝድሮው እንላለን። ይሄ ተጫዋቹ ዊዝድሮው እንደዚህ ብሎ ነው የሚያዘው ማለት ነው። ስለዚህ ዊዝድሮው ሲያዝ ምንድን ነው ይመጣለት? ኔክስት ሲለው እዚህ ጋር ምርጫ ይመጣለታል። ኤጀንት ምርጫ ይመጣለታል። ከዚህ በፊት ቢያንስ አንድ ጊዜ ዊዝድሮ ያደረገበት ኤጀንት መሆን አለበት፣ ዊዝድሮ እንዲሰራ ማለት ነው። ዲፖዚት ያደረገበት ኤጀንት መሆን አለበት። ስለዚህ ዊዝድሮ ላይ ተጫዋች የመጣለት ምርጫ ከዚህ በፊት ዲፖዚት ያደረገባቸው ኤጀንቶች ብቻ ናቸው። በአዲስ ኤጀንት ከዚህ በፊት ዲፖዚት ቢያንስ አንድ ጊዜ ሲያደርግ ዊዝድሮ ማድረግ አይችልም። ስለዚህ አድሬስ ጋር ምን ይመጣል? ይሄኛው አንደኛው ኤጀንት ይመጣል፣ ቅድም ዲፖዚት ያደረገበት ማለት ነው። ስለዚህ ከዛ ምን ያደርጋል? እዚህ ጋር ሪኩዌስት ይላል ማለት ነው። ሪኩዌስት ሲል እንደዚህ ኮድ ትመጣለታለች። ስለዚህ ሁለት ነገር ነው የሚያስፈልገን ለዊዝድሮዋል። ስለዚህ ምን ያደርጋል? ተጫዋቹ እችን ኮድና የገንዘቡን መጠንና የዩዘር አይዲውን ይልክላቸዋል፣ ለኤጀንቱ ይልካል ማለት ነው። ስለዚህ ኤጀንቱ ኮዷንና ዩዘር አይዲውን ሲያስገባ ብሩ ይመጣለታል። እዛ ዊዝድሮ ይልና ብሩን ወደ ተጫዋቹ አካውንት ያስተላልፋል ማለት ነው። ስለዚህ አሁን እዚህ ጋር ባላንሱ ላይ 680 ብር አለ፣ 400 ብር ዊዝድሮ አዟል ማለት ነው። ምን እናደርጋለን? እቺ ወደ ሁለቱ ቀስት ኤጀንቱ ሲልክልን ማለት ነው ተጫዋቹ የዊዝድሮ ቁጥሯን እና ፕሌየር አይዲውን ይልክልናል። ፕሌየር አይዲ ማለት እቺ ማለት ናት፣ ፕሌየር አይዲ የምትለው። ከዛ የዊዝድሮ ቁጥሯን እና ፕሌየር አይዲውን ይልክልናል። እቺ ሁለቱን ይልክልናል። ሲልክልን እኛቺ ቀስቷ ጋር እንጫንና ዊዝድሮ እንለዋለን። ከዛ ፍሮም ፕሌየር እንላለን። ከዛ እዚህ ጋር ሴኩሪቲ ኮዷን እናስገባለን። እቺ ኮፒ አላት። እዚህ ጋር ደግሞ የተጫዋቹን አይዲ እናስገባለን። ከዛ ፋይንድ እንለዋለን። ከዛ ምን ይመጣል? 400 ብር ይመጣል ማለት ነው። አያዘዘው ይመጣልና ስለዚህ ብናደርጋለን እዚህ ጋር ለምሳሌ በቴሌ ብር ከሆነ ላክነት የፈለግነውን ስያሜ እኛ ጋር የሚቀር ስለሆነ እንደ ማስታወሻ የምንፈልገውን ኖት እንጽፋለን። ቴሌ ብር እንላለን ለምሳሌ። ከዛ ትራንስፈር የፈለግነውን መጻፍ እንችላለን። ትራንስፈር እንላለን። ከዛ ምን ይሆናል? ቅድም አካውንታችን ላይ ስንት ብር ነበረ? 6,500 ነበረ። 1,000 ስናስገባ 5,500 ቀርቶ ነበር አይደል?
ስለዚህ ብሩን በካሽ ወይም በቴሌ ብር እንልክለታለን 400 ብር። ከዛ 5500 ነበር የቀረን። አሁን ዋሌታችን ስንት ሆነ? 5900 ሆኗል። ያቺ 400 ብር ተመልሳ ለዲፖዚት እንድታገለግል ወደ ባላንሳችን ትገባለች ማለት ነው። ከዛ እዚህ ጋር ተጫዋቹን ብናየው 682 ብር ነበር። አሁን 482 ብር አለው፣ 282 ብር አለው ማለት ነው። 400 ተቀንሷል። ስለዚህ ብሩን በቴሌ ብር እንልክለታለን። ስለዚህ ዲፖዚትም ዊዝድሮውም እንደዚህ አድርገን ማየት እንችላለን ማለት ነው። እንደዚህ እችን ቀስቷን እየተጠቀም ማድረግ እንችላለን ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ፔመንት ሪኩዌስት ላይ ዊዝድሮ የታዘዘ ካለ ሰውየው ከመላኩ በፊት እዚህ ጋር እናየዋለን። የዊዝድሮ ጥያቄዎች ለምሳሌ ተጫዋቹ ዊዝድሮውን ከመላኩ በፊት ለኛ ዊዝድሮውን ያዘውና ቁጥሩን ከመላኩ በፊት እዚህ ጋር ዊዝድሮ እንደታዘዘ ያሳየናል። ከፈለግን ካንስል ማለት እንችላለን። ከፈለግን ደግሞ ሚስጥር ቁጥሩን እስኪልክልን እንጠብቀን ብር እንልክለታለን። ሂስትሪ ላይ ስንገባ ዲፖዚት ያደረግናቸው ብሮች እነዚሁ ነው። ዊዝድሮ ያደረግናቸው ብሮችም እነዚሁ ነው። ስለዚህ እስከዛሬ ዲፖዚት ነው ዊዝድሮ ያደረግናቸው ብሮች እዚህ ጋር ይመጣሉ ማለት ነው። ከዛ ሪፖርትም ላይ ገብተን ማየት እንችላለን። እንደዚህ ዝርዝር ዲፖዚት ይሁን ዊዝድሮ ይሁን፣ ቀይ ሲሆን ዊዝድሮ ነው፣ ጥቁር ሲሆን ደግሞ ዲፖዚት ነው። ለዚህ ያደረግን ማየት እንችላለን። ለማን ኤጀንት ነው የተላከው የሚለው ዝርዝር ያሳየናል። ባላንሳችንን እያየን ባላንሳችንን 0 በሚሆንበት ሰዓት ለብዙ ሰዎች ዲፖዚት አድርገናል። ከእነሱ ወይ በቴሌ ብር ወይ በካሽ ተቀብለናል ማለት ነው። መልሰን ደግሞ ቀመር ቤትን ዲፖዚት አድርጉልን ብለን ብር እንልክላቸዋለን። ከዛ ወደ ባላንሳችን ይልኩልናል ማለት ነው።